ግሩም ኤርሚያስ በአዲስ ስራ መጣ። አፈሩ ከተናደባቸው በኋላ በህይወት ቢኖርስ ይለናል። ወርቅ ለማውጣት ማዕድን ለማውጣት ዋሻ ውስጥ የገቡ ሰዎች አፈሩ ከተናደባቸው ጉድጓዱ ከተከደነባቸው በኋላ በህይወት ቢኖርስ ምን አይነት አኗኗር እየኖሩ ይሆን የሚለው ሀሳብ አስባችሁ ታውቃላችሁ? ይህ ሀሳብ በሻኪሶ የወርቅ ማውጫ ቦታና በሌሎች የማዕድን ማውጫ አካባቢዎች ለሚኖሩ የምንጊዜም ጥያቄ ሆኖ ቆይቷል። የልጅነት ጥያቄ ነው ወደ ፊልም የቀየርኩት ያለው በኃይሉ እንግዳ ጸሐፊና አዘጋጅ ሆኖ የሰራው የፊልም ጥያቄዎችን ሊመልስ እንደሚችል ገልጾልናል። 1 ዓመት ከ6 ወር የፈጀው መቼቱን ሙሉ ለሙሉ ሻኪሶ ከተማ ዶሎቪያ ያደረገው ይህ ፊልም በመሪ ተዋናይነት አርቲስት ግሩም ኤርሚያስ እውነተኛ ትዕይንት በሚመስል መልኩና ትወና እንደሰራው ራሱ አርቲስቱ ተናግሯል። በ10 የፊልም ክሩ ጥምር ቡድን የተሰራ ዶሎቪያ ፊልም የፊታችን ሚያዝያ 5 ከቀኑ 11 ሰዓት በአድዋ 00 አዳራሽ በርካታ የክብር እንግዶች አርቲስቶች በተገኙበት በድምቀት እንደሚመረቅ አዘጋጆቹ ተናግሯል። በኤልዳና ፊልም ተዘጋጅቶ በመረግድ ፊልም ፕሮዳክሽን የቀረበ ዶሎቪያ ፊልም ሚያዝያ 5 ቀን 2018 ዓ.ም በአድዋ ሙዚየም እንደሚመረቅ የፊልሙ አዘጋጅ በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ ላይ አስታውቋል። ዶሎቪያ ፊልም አርቲስት ግሩም ኤርሚያስ በዋና ገጸ ባህሪነት የተሳተፈበት ሲሆን አርቲስት አማኑኤል ታፈሰና ሌሎች አንጋፋና ወጣት ተወዳጅ የኪነ ጥበብ ባለሙያዎች የተሳተፉበት ሀገራዊ ፊልም ነው ተብሏል። ፊልሙ የአክሽን ይዘት ያለው ሰርቶ ለማጠናቀቅ 1 ዓመት ከ6 ወራት ገደማ የፈጀ ሲሆን የፊልሙ ዳይሬክት ያደረገው በኃይሉ እንግዳ ነው። ዶሎቪያ ፊልም ዘመኑ የደረሰበትን የፊልም ቴክኖሎጂ በመጠቀም በሀገራችን የፊልም ኢንዱስትሪ ከፍ ለማድረግ ታቅዶ የተሰራ ሲሆን የፊልሙ ቀረጻ የተደረገው በሻኪሶና አካባቢዋ እንደሆነ ተጠቁሟል። በኤልዳና ፊልም ተዘጋጅቶ በመረግድ ፊልም ፕሮዳክሽን የቀረበው ዶሎቪያ ፊልም የፊታችን ሰኞ ሚያዝያ 5 ቀን 2018 ዓ.ም በአድዋ ሙዚየም በድምቀት ተመርቆ ከሚያዝያ 9 ቀን ጀምሮ በተመረጡ ሲኒማ ቤቶች ለእይታ ክፍት ይሆናል ተብሏል። ዘጋቢ የዜና 24 ሪፖርተር፣ ፎቶ ዘመኑ አተላይ ይለናል ማለት ነው። ግሩሜ እንግዲህ በቅርቡ ብራንድ አምባሳደር ሆኖ ነበረ። ቀጥሎ ደግሞ አሁን ዶሎቪያ ፊልምን እንግዲህ ሊያስመርቁ ነው ማለት ነው። እንኳን ደስ አለህ ግሩሜ፣ መልካም አመት ይሆንል። እንግዲህ አመት ያንተ ነው፣ በርታለን። አሪፍ ስራ እንደምሰራ እናውቃለን። ከልጅነታችን ጀምሮ እንወዳለን። አርቲስት ግሩም ኤርሚያስ ግሩሚያችን ይመች፣ መልካም ይሆንላችሁ። አዘጋጆቻችን በሙሉ ሳሪስ ቲቪ ላይ እንገኛለን ማለት ነው። ሳሪስ ቲቪን ወደፊት በእርግጠኝነት ሰብስክራይብ ማድረጋችሁ ስለማይቀር ገና ካሁኑ ሰብስክራይብ አድርጋችሁ ቤተሰቡን ሳሪስ ቲቪ ይለያል ስንላችሁ በምክንያት ነው። ሳሪስ ቲቪ